ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለውል ማለት ነው። 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማድረግ? ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንዲሁ ልገባ እንዲሁ በቃ ቅርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት ነው። ምክንያቱም ሌላ ጊዜ ወይ በግ ገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት ነው። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲሁም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጩን የሚሽሩለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይኔ አባቴ ብዙ ደስ አይሉኝ ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬም አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የአምሳ ሴት የአምሳ ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስቱን ዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ። እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ምንድን ነው? ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔ የምነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል፣ ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምንድን ነው የምታደርጉት? ቤታችሁ ሲመጡ አባታችን 2 ቃል ያስተምሩን፣ 2 ቃል በሉ። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለውም። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና ኃጢአታችሁ ማን ነው ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል ነገራችሁት። አዛ ሰውየው እንዲህ ያለ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። እንደ ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በወባ ትንኝም ተነክሰ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም ትድናላችሁ? እና ምን ሲሰጣችሁ ነው የምትድኑት?
መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም ነው። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግልሃል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ። ይልጠዋል ያበጠ፣ ምክንያቱም መድኃኒት አይቀበልማ። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናለህ። ሊያድነኝ ነው ብለህ ስላሰብክ እየቆረጠህ ትችለዋለህ። በቢላዋ እንዲያል ቁርጥ እያደረገህ ትችለዋለህ። ለምን? ሊያድን ነዋ። ቅዱስ ጎርጎርዮስ ዘኑስስ እንዲህ ይላል፣ ኢናስተአጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ እቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር፣ የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይህንን ንስሐ ግባ፣ ይህንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንተ ታዘዝከኝ አልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይህን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያለው፣ ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን እኮ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠበቀ። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንዲሁ ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድን ነው ያህል የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ፣ ቢገስጻችሁ፣ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮኩ ዘንሙ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮኩ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በዓለት ላይ ተመስርቷልና። አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በዓለት ላይ ተመስርቷልና አልወደቅም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑን ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱ እጅ ሥጋው ደሙን ይሰጥሃል፣ በሱ እጅ ድነት ይሰጥሃል፣ በሱ እጅ መንግሥተ ሰማያትን ይሰጥሃል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለም። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንዲሁ የተከበሩ አቶ ገሌ፣ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ የላችሁም? አላችሁ። አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ጸጋው ተልእኮ ትባላለች። መላላክ ማለት መላላክ የሕዝቡን ወደ ማን? ወደ ካህኑ፣ የካህኑን ወደ ሕዝቡ ይላላካል ማለት ተላላኪ ነው። ዲያቆን ያችኑ ቀበራት ማለት ትዕቢት ናት። ያችኑ አንዲቱን ደግሞ በቃ ዲያቆንም መቅደስስ ግምዝ ሲገባ አቤት ትሕትን ነው ሲንቀጠቅጥ አብሮ ከቀደሰ ቄስ አምባው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድሶ ኋላ እሱም ቀዳሽ ሁላቸውም ቀዳሽ ናቸው ማለት እኩል ነው የሚሆነው። እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ። ጸበል ስጠኝማ ዲያቆን ዝም በያች አጣቷ ላይ ያለውን 3 የወርቅ ቀለበት ከሆነ አመጣለሁታል ይቆይ ይላቸዋል ማለት ነው። ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅር
በትዕቢት ዲቁናውን ያበላሸ ሰው ነው። እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ? ሌላ 5 መክሊት የተሰጠው ሁላችንም በሉ፣ ሁላችንም በሉ። አቤት 5 መክሊት ማለት 5 ሕዋሳት በሉ። 5 ማን ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት። ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬን አውቀ ጌታ ይዋ ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራህ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጥ ነው የምታድር? ዓይን ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንዲሁ ድሃው ነው። አንድ ሊቀ ጳጳስ አንዱን ልጅ እንዲሁ ምን ሆነ ነው የማትማር ልጅ እርወኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተን የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ? እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃሃል ማለት። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቅክ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፍ አትዋል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰሟል ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለት አንብብበት። እጅህን ስራ አላችሁ ዘመዶች። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድን ናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው። ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። 5ኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስተው ምን ሲናገር ምን ሲመራው ነው? ሴንስ ፐርሴፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋውም። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋውም። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሸታሃል። ምን ታደርጋለህ? ሴንስ ይሰጥሃል። የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝነብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮህ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝኔብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስተካከል ለብ በሉ ደግሞ የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነበር? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው።
በውጭ ያሉት ሕዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚያይ የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን።